እና ስለ ረመዳን ስለ ጾም ጀምረን ሁለት ወይ ሶስት ነጥቦችን ተመልክተናል ማስታወስ ከቻላችሁ ጾም ማለት በመጀመሪያ ደረጃ ኢብኑ ሐዝምን መጋበዝ ያልፈለኩበት እኔ እንዲያርፍ ብዬ ነው ኸይር ኢንሻአላህ በቃ እኔ ልቀጥልና ስለ ጾም ምንነት ጀምረን ጾም ማለት ቋንቋዊና ሃይማኖታዊ ፍቺውን አይተናል ቋንቋዊና ሃይማኖታዊ ፍቺው ምን ማለት እንደሆነ የጾም ፈዳኢሎች ምን እንደሆኑ ሶስተኛ የረመዳንን ጾም መጾም ሁክሙ ሃይማኖታዊ ግዳጅነቱና ጾም ዋጅብ የሚሆንባቸው ሰዎች በእነማ ላይ እንደሆኑ የጾም አርካኖችን አይተን እዛ ላይ ነበር ያቆምነው ኢንሻአላህ ሌሎች ነጥቦችን ዛሬ እንመለከታቸዋለን ማለት ነው አላህ ከፈቀደ አንደኛ ሙብጢላቱ ሶም ጾምን የሚያበላሹ ነገሮች ጾምን የሚያበላሹ ነገሮችን በተወሰነ እንመለከታለን ኦኬ ጾምን ከሚያበላሹ ነገሮች አንደኛው አልአክሉ አው الشرب عمدا አውቆ መብላት ወይም መጠጣት አውቆ መብላት ወይም መጠጣት ጾምን ከሚያበላሹ ነገሮች ውስጥ አንደኛው ነው اما اذا كان ناسيا ግለሰቡ ረስቶ ከሆነ የሚበላው ወይም የሚጠጣው አው ሙክሪሃን ወይም ተገዳጅ ሆኖ ማለት ነው فلا قضاء عليه በሱ ላይ قضاء የለበትም ጾመኛ ነው ሁክሙ لقوله صلى الله عليه وسلم ነብያችን عليه الصلاه والسلام በሐዲሳቸው ምን ይላሉ من نسي وهو صائم እሱ ጾመኛ መሆኑን ረስቶ فاكل او شرب ቢበላ ወይ ቢጠጣ فليتم صومه ይሄ ሰው ጾሙን ይቀጥል ጾሙን ይጨርስ فانما اطعمه الله وسقاه ይሄን ሰው ያበላውና ያጠጣው አላህ ነውና ጾሙን ይቀጥል ብለዋል ስለዚህ ይሄ ማለት ነው አንድ ሰው ረስቶ ቢጠጣ ኋላ ግን ጾመኛ መሆኑ ትዝ ቢለው በበላውና በጠጣው ነገር ጾሙ አይበላሽም ማለት ነው ያ ሲባል ግን እየጠያለ በጉንጩ መሐከል ውሃ ቢኖር ወይ ይበላ ያለ በጉንጩ መሐል ምግብ ይያል ጾመኛ መሆኑን ማለት ነው ትዝ ቢለው ያንን ይጨሰው ማለት አይደለም ያንን ቶሎ ማውጣት አለበት የሚበላውን መጥፋት የሚጠጣውን በመርሳት የተካሄደ ወይም በግዳጅ የሆነ ነገር ከሆነ ሱብሃንአላህ ሁለት ሆነ ተመልሶ እንዴ ኦኬ ይሰማል ጾምን አያጠፋም አላህ ያ ጀማዓ አብሽሩ አንዳንድ ጻፉ ኢንሻአላህ ይመለሳል አንዳንድ ጻፉ ዋው እና አውቆ መብላትና መጠጣት ማለት ነው ሁለተኛ ደግሞ من اكل او شرب የሚበላ እንደዚሁም ወይም የሚጠጣ او جامع ወይም ሚስቱን የተገናኘ ሰው ظانن غروب الشمس ፀሐይ ገብታለች ብሎ በመጠርጠር ማለት ነው ፀሐይ ገብታለች ብሎ በማሰብ ያንን ተግባር የተገበረ ሰው ثم تبين له خلاف ذلك ከዛ በኋላ የዚህ خلاف ማለት ነው ተቃራኒው ቢገለጽለት ከበላ ከጠጣ ወይ ከባለቤቱ ጋር ከተገናኘ በኋላ የፀሐይ ያለ መግባት ቢታወቅበት ይሄ ሰው قضاء አለበት ጾሙ ተበላሽቷል ማለት ነው ጾሙ ተበላሽቷል ሁለተኛው በዚህ መልኩ ጾም ይበላሻል ሶስተኛ ما وصل الى الجوف بالمبالغه في المضمضه والاستنشاق ما وصل الى الجوف ودهود يدرس ነገር ሁሉ በጠቅላላ بالمبالغه في المضمضه ሰውየው በውዱ ሰዓት ሲግሞጠመጥ ማለት ነው በደንብ ወሰን ያለፈ መግሞጠመጥን ከተገሞጠመጠ والاستنشاق بافنጫ ውሃ መሳብን በደንብ ከሳበ اذا بالغ في ذلك ذاكرا لصومه ጾመኛ መሆኑን ያስታወሰ
በደንብ ይህንን ያደረገ ወደ ውስጥ ከደረሰ ጾሙ ይጠፋል ማለት ነው ጾሙ ይጠፋል ነብያችን አለይሂ ሰላቱ ወሰለም በሐዲስ ምን ብለዋል ወባሊግ ፊልስቲንሻቂ ኢላ አን ተኩነ ሷኢማ ብለዋል ውሃ ባፍንጫህ በመተሰበበት ሰዓት በደንብ አድርገህ ሳብ ጾመኛ ካልሆንክ በቀር አሉ ጾመኛ በሆንክበት ሰዓት በደንብ መሳብ አይደለም እንደው ለነገሩ ባፍንጫህ ታስገባለህ ትግሞጠሞጣለህ ማለት ነው ጾመኛ መሆንን ያወክ ግን ስትግሞጠሞጥ በደንብ አድርገህ እየተግሞጠሞጥክ ውሃ በመጠን ጨምረህ እግረ መንገድ ወደ ሆድህ ቢገባ ጾምህ ይበላሻል ወአይضን በዛው ድጋሚ በዛው መልኩ ማለት ነው ኢሳሉ ለግቲየቲ ኢለል ጀውፊ የምግብ መርፌ ግሉኮስ ማለት ነው ወደ ሆድ መድረሱ ራሱ ጾምን እንትን ይላል ማለት ነው ያበላሻል የህክምና መርፌ ከሆነ ጾምን አያበላሽም ነገር ግን እንደ ግሉኮስ ያለ የምግብን ቦታ የሚተካ ከሆነ ያ ጾምን ያበላሽበታል ማለት ነው አራተኛ ኢንዛሉል መንይ ፊል የቅዘቲ በንቃተ ህሊናው ያለ ሳይተኛ ከሰውየው አካል መንይ ቢወጣ ስፐርም ቢፈሰው ቢስቲምናኢን ለምሳሌ በራሱ በእጁ ያሻሸ አው ሙባሸረቲን አው ተቅቢልን ወይ የሚስቱን ገላ ያሻሸ እየሳማት አው ኢዳመቱ ነظሪ ወይ ወደ ሰውነት አካሏ አትኩሮ እየተመለከተ በስሜት ማለት ነው ቢፈሰው በእነዚህ ነገሮች ሁሉ በመሳሰሉት ማለት ነው በራሱ ነፃ ምርጫ ያደረገው ከሆነ ይሄ ጾሙን ያበላሽበታል ወአመል ኢንዛሉ ቢልኢህቲላም ነገር ግን ተኝቶ ያለ ማለት ነው ጀናባ ቢሆን በህልሙ ወይም በሌላ መልክ ተኝቶ ያለ ቢወጣበት فانه لا يفطر ይሄ ጾምን አያበላሽም لانه بغير اختيار الصائم ከጾመኛው ምርጫ ውጭ ስለሆነ ማለት ነው በምርጫ ያደረጋቸው ነገሮች ከሆኑ ይህም ጾምን ያበላሻል ማለት ነው አምስተኛ አተቀዩ አምደን አውቆ ማስታወክ ሆም ብሎ እጁን ከቶ አውቆ ካስታወከ ጾሙ ይበላሻል አማ من غلبه القيء ትውከት ራሱ አሸንፎት ሳይወድ ሳይፈልግ የወጣበት ሰው ግን ከሆነ بدون اختياره ያለ ራሱ ምርጫ ማለት ነው فلا يفسد صومه ጾሙ አይበላሽም لقوله صلى الله عليه وسلم ነብያችን صلى الله عليه وسلم ምን ብለዋል من ذرعه القيء ትውከት ያሸነፈው ሰው وهو صائم እሱ ጾመኛ ሆኖ ያለ ትውከት ያበላሸው ካለ የትውከት ያሸነፈውና የወጣበት ሰው ቀዳ የለበትም ጾመኛ ነው ومن استقى ነገር ግን ሆም ብሎ አውቆ እንዲወጣ ያደረገ ሰው فليقضي ቀዳውን ይክፈል ስላሉ ይሄም ጾምን ምን ያደርጋል ያበላሻል ማለት ነው ስድስተኛ ንያን መተው የጾምን ንያ ሆም ብሎ አውቆ መተውና ወይም ደግሞ ማፍጠርን መነየት ምግብ ባይበላ እንኳን ማለት ነው የጾምን ንያ ሆም ብሎ መነየት መተውና ወይንም ደግሞ ማፍጠርን መነየት ጾመኛ ያለ ምግብ እንኳን ካልበላ ይህም ጾሙን ያበላሽበታል እንደው ዛሬ እኮ እንደው ባልጾምኩ በበላ ተመኘሁ ብሎ በውስጡ ቢመኝ መብላትን በጾም ቀን ውስጥ ምግብ ፈልጎ ባያገኝም ኢነመል አዕማሉ ቢንኒያት ስራ በንያ ነውና የሰውየው ጾም ይበላሽበታል ማለት ነው ተግባባን ያ ጀማዓ እነዚህ እንግዲህ እስከ 6 የተጠቀስናቸው ምንድናቸው ጾምን የሚያበላሹ ቀዳውን መክፈል ዋጅብ የሚያደርጉ ናቸው ሌላ አንድ ትንሽ ለየት ያለ ከቀዳው ጋራ ከፋራ ካሳ ደግሞ የሚያስከፍል ጾሙን ከመክፈል ውጪ ካሳም ጭምር የሚያስከፍል ጾምን የሚያጠፋ አለ ያው እሱ ምንድነው አልጅማኡ العمد من غير اكراه ያለ ምንም ግዳጅ ከባለቤቱ ጋር በጾም ቀን ውስጥ ሆም ብሎ ማለት ነው ሆም ብሎ በቀን የሚገናኝ ከሆነ ከባለቤቱ ጋራ ይሄ ሰው ካሳም ጭምር አለበት አቢ ሁረይራ ረዲየላሁ ዐንሁ እንደተናገረው جاء رجل الى النبي صلى الله عليه وسلم فقال هلكت يا رسول الله
አንድ ሰውዬ ወደ ነብያችን አለይሂ ሰላቱ ወሰለም መጣና አንቱ የአላህ መልእክተኛ ሆይ እኔ እኮ ጠፋሁኝ አላቸው በዚህ ሰዓት فقال عليه الصلاه والسلام ما اهلكك ምንድነው ያጠፋህ ብሎ ሲጠይቁት قال وقعت على امرأتي في رمضان ከባለቤቴ ጋር በረመዳን ቀን ተገናኘሁኝ አለ በዚህ ሰዓት ነብያችን ሰለላሁ ዐለይሂ ወሰለም فقال هل تجد ما تعتق رقبه ጫንቃን ነፃ የምታወጣበት ባሪያን ሁር የምትልበት ነገር ታገኛለህ ወይ አሉት قال لا አላገኝም አልችልም አላቸው قال فهل تجد ما تطعم 60 مسكينا فهل تستطيع أن تصوم شهرين متتابعين እሺ ሁለት ወር በተከታታይ ሳታቋርጥ መጾምስ ትችላለህ قال لا አልችልም አለ قال فهل تجد ما تطعم 60 مسكينا እሺ 60 ምስኪኖችንስ ማብላት ትችላለህ አልችልም ثم جلس ከዛም ተቀመጠ فأتي النبي صلى الله عليه وسلم بعرق ነብያችን عليه الصلاة والسلام የሆነ 15 ቁና ማለት ነው ተምር መያዝ የሚችል ዕቃ መጣላቸው ያው በውስጡ ተምር ነበር خذ تصدق بهذا አሉት ነብያችን ሰለላሁ ዐለይሂ ወሰለም በል እንግዲያውስ ይሄን ያዝና ከፋራ የሆነህ ዘንዳ ሰደቃ አውጣ ሲሉት فقال من على ሰውየው فهل على افقر منا ከኛ የባሰ ድሃ አለ ወይ አለ ከኛ የባሰ ድሃ አለ ወይ በዚህ ሰዓት ነው ነብያችን አለይሂ ሰላቱ ወሰለም فضحك النبي صلى الله عليه وسلم حتى بدت نواجزه ቅንጣጤ ጥርስ ነው የሚባለው የክራንቻ ጥርስ ነው ቅንጣጤ ጥርሳቸው እስኪታይ ድረስ በደንብ ሳቁ فقال كذاب منالو اذهب فاطعمه اهلك بل ቤተሰብህን መግብበታሉት متفق عليه ስለዚህ ይሄ ከጾሙ ውጪ ከፋራንም ግድ ይላል በዚህ ከፋራ ላይ ሚስትም አለባት የሚለው ስምምነቱ ካለ ነው እሷም ፍቃደኛ ከሆነች ማለት ነው ፍቃደኛ ሆና የተገበረችው ከሆነ ማለት ነው እነዚህ ምንን ያሳዩናል ጾምን የሚያበላሹ ነገሮች ናቸው ማለት ነው መክሩሃቱ ሶውሚ በጾም ውስጥ የተጠሉ ተግባሮች ደግሞ እስቲ እንመልከታቸው ቅድም ጾምን የሚያበላሹ ነገሮች የሚለውን አይተናል በጾም ውስጥ ደግሞ አሁን ሊተገበሩ የሚጠሉ ነገሮች አሉ አንደኛ المبالغه في المضمضه والاستنشاق عند الوضوء ውዱእ በሚደረግበት ሰዓት ሰውየው ሲግመጠመጥም ሆነ ባፍንጫው ሲስብ በደንብ ከጾም ውጪ እንደሚስበው ማድረጉ መጀመሪያም የተጠላ ተግባር ነው ማድረጉ የተጠላ ተግባር ነው لقوله عليه الصلاه والسلام ነብያችን ሰለላሁ ዐለይሂ ወሰለም ብለዋል وبالغ في الاستنشاق الا ان تكون صائما ውሃን ወደ አፍንጫህ ስትስብ በደንብ አድርገህ ሳብ ጾመኛ ስትሆን ብቻ አሉ ጾመኛ በመትሆንበት ሰዓት ትንሽ ተቀንሳለህ ግብረ ገብ ተመሳሳይ ነው ከክርስቲያኑ ብስሚላህ ግብረ ገብ ተመሳሳዩ የትኛው ነው የጾሙ ጉዳይ ነው በጾም ቀን ከባለቤት ጋር አለመገናኘት ምናምን በጾም ቀን ከባለቤት ጋር አለመገናኘቱ ነው እሱ ነው ግብረ ገብ ጻፈልኝ እንጂ በለሊቱ ክፍለ ጊዜ ግን ኦኬ ኦል ዩ ሴድ ኦኬ ይመሳሰላል ነው አው ግን ያው አንዳንድ የሚለያቸው ነጥቦች አሉ አሁን በለሊቱ ጊዜ ይፈቀዳል ወህለ ለኩም الليلة الصيام الرفث الى نسائكم ይላል በጾም ለሊቱስ ከባለቤታችሁ ጋር መገናኘት ለእናንተ ተፈቅዶላችኋል ነው የሚለው ወሩን ሙሉ አትገናኙአቸው ሳይሆን ያለው በጾሙ ክፍለ ጊዜ ነው በጾሙ ክፍለ ጊዜ ባልሆነው ከባለቤቶቻችሁ ጋር መገናኘት ለእናንተ ተፈቀደላችሁ ይላል እንዴት ነው በእናንተም እንደዛው ነው ይፈቀዳል እንዴ ከጾሙ ሰዓት ውጪ ባለው ምግብ በመትመገቡበት ይፈቀዳል yes አስፋራ ሳይ ነው ኦኬ ይፈቀዳል ማለት ነው ኦኬ እሺ ሌላውስ እነዚህ በጾም ሰዓት የተከለከሉ ምግቦች ምግብ በመትበላበት ሰዓት እንዴት ነው ይፈቀዳል ቅባትነት ያላቸው
ስጋና የስጋ ውጤቶች ወተትና የወተት ውጤቶችን ምግብ በመትበላ ሰዓትስ መብላት ይፈቀዳል? እና እንዳልከው የሚያመሳስላቸውና የሚያስማማቸው ነገሮች እንዳለ ሁላ የሚላዩበትም አንዳንድ ፓርት እንዳለ ነው እንግዲህ ማውቀው። ለማንኛውም ጥሩ ነው ከተመሳሰልንም ኢንሻአላህ መቀራረብ እንችላለን፣ ወደ አንድ እውነት ልንጠጋ እንችላለን። እና አንደኛው በጾም ውስጥ የተጠላ ተግባር እንግዲህ ውሃን በብዛት በአፍንጫና በመጉበላ ተግባር ነው። ምክንያቱም ወደ ሆድ ይደርሳል ተብሎ ስለሚሰጋ ማለት ነው። ሁለተኛው አልቁቡለቱ ሊመን ለም يقدر على ضبط نفسه ባለቤቱን መሳም ሚስቱን መሳም የስሜቱን የራሱን ነፍስያውን ስሜቱን መቆጣጠር ለማይችል ሰው ሚስቱን ባይስማት ይወደዳል በጾም ሰዓት ላይ ማለት ነው። የተጠላ ይሆናል። ምክንያቱም ይሄ ሰው ከሳማት ወይ ገላዋን ካሻሻት ራሱን መቆጣጠር የማይችል ሰው ከሆነ ሳያስበው حرام ነገር ላይ ሊወድቅ ይችላል። ስለዚህ ለእንደዚህ አይነቱ ሰው የተጠላ ተግባር ይሆናል ማለት ነው። ሶስተኛ ذوق الطعام او الشراب بلا عذر ያለምንም ምክንያት ያለምንም ዑዝር ምግብን መቅመስ። አሁን እህቶቻችን ኢፍጣር ሲሰሩ ወደ ሆዳቸው በማይደርስ መልኩ መቅመስ ተፈቅዶላቸዋል። ነገር ግን ያለምንም ዑዝር ግን መቅመስ ከሆነ የተጠላ ተግባር ነው። ያ ነገር በተለይ ወደ ውስጥ ከገባ ጾምን ስለሚያበላሽ ይሄም የተጠላ ተግባር ይሆናል ማለት ነው። እነዚህ ሶስቱ በጾም ውስጥ የተጠሉ ተግባራቶች ናቸው። እየሰማችሁ ነው ያ ጀማዓ? ኦኬ ሙባሃቱ ሲያም አሁን ደግሞ የተፈቀዱ ተግባራቶች አንድ ጾመኛ ለሆነ ሰው ምን ነገሮች ይፈቀዱለታል ቢባል ወደ 7 ወይም 8 የሚጠጉ ነገሮች ማድረግ ይፈቀድለታል። አንደኛ ኑዙሉል ማእ ወደ ውሃ መውረድ ወሊንግማሱ ፊህ በውስጡም መዋኘት ይፈቀዳል። ወተበሩዱ ቢሂ ሚን ሽደቲል ሐር ለምሳሌ ካየሩ ሙቀት የተነሳ ሻወር ልውሰድ ቢል ወይ ዋና የሚዋኝ ከሆነ ወይም በየትኛው መልኩ ውሃ መጠቀም ይቻላል በጾም ቀን። ለቀውል አይሻ ረዲየላሁ ዐንሃ አይሻ እንደተናገረችው አን ነብይ ሰለላሁ ዐለይሂ ወሰለም ካነ ይስቢሑ ጁኑበን ነብያችን ሰለላሁ ዐለይሂ ወሰለም ከባልተቤታቸው ጋር እንደተገናኙ ሳይታጠቡ ያነጉ ነበር። ወሁወ ሷኢም እሳቸው ጾመኛ ሆነው ይያለ ግን ثم يغتسل ከዛ በኋላ ይታጠባሉ ስለተባለ እንደዚሁም አንዳንድ ጊዜ በራሳቸው ላይ ማለት ነው ጾመኛ ሆነው ይያለ ከውሃ ጥምና ከሙቀቱ ብዛት የተነሳ ውሃን ያፈሱ ነበር ራሳቸው ላይ። ስለዚህ ዛሬም አንተ በጾም ቀን ውስጥ ማለት ነው ሻወር ልውሰድ ብትል ወይም ዋና ብትዋኝ ትችላለህ። ግን ዋና ስትዋኝ ባፍ በኩል ወይም በሌላ መልኩ ወደ ሆድህ እንዳይገባ መጠንቀቅ አለብህ። ይሄ ላንተ የተፈቀደ ተግባር ነው። ሁለተኛ ደግሞ ያው በባ ሆኖ እንጋትም ይፈቀዳል ማለት ነው። ግዴታ ከሱብሂ በፊት መታጠብ አይደለም። ግዴታ መታጠብ ዋጅብ አይደለም። ቅድም የተጠቀሰው ሐዲስ በራሱ ጀናባ ሆኖ እስከ ሱብሂ ሊያነጋም እንደሚፈቀድለት ይሄው ይገልጽልናል። ሁለተኛው ሙባህ። ሶስተኛ አልአክሉ ወሽርቡ ወልጂማዑ ለይለን حتى يتحقق طلوع الفجر لقوله صلى الله عليه وسلم ጎህ መቅደዱ ወይም ሱብሂ መጠጋቱ እስኪረጋገጥ ድረስ ሰውየው ቢበላ ቢጠጣ ወይም ከባለቤቱ ጋር ቢገናኝ በእነዚህ ሰዓታቶች ተፈቅደውለታል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ኢነ ቢላለን يؤذن بالليل ቢላል በሌሊት አዛን ይላል ፈኩሉ ወሽረቡ ብሉ ጠጡ حتى يؤذن ابن ام مكتوم ኡሚ መክቱም የሚባለው ሰው አዛን እስኪል ድረስ ብለዋል። ስለዚህ ሰውየው ወቅት ይገባብኛል ወይ አዛን የማልሰማበት ቦታ ነው ያለሁት ብሎ እስካልፈራ ድረስ ወቅቱ እስኪገባ ድረስ የአዛን ወቅት ማለት ነው መብላት መጠጣት ይችላል ማለት ነው። ለነገሩ አልহামዱሊላህ ያው በአገራችን የሆነ ወቅቱ ከመግባቱ 10 ወይም 15 ደቂቃ በፊት ተከልከሉ የሚል ነገር በየመስጊዱ ተሰማላችሁ አይደለም? አዲስ አበባ ያላችሁ አው ተከልከሉ የሚል ነገር
እኔ ደግሞ አንድ ጊዜ ትዝ ይለኛል ወደ ሆላንድ ኤምባሲ እዛ ከቤተሰቦቼ ጋር በመኖርበት ሰዓት በጉራግኛ የሚያስጠነቅቅ 01 መስጂድ ትዝ ይለኝ ነበር እና ያው መጀመሪያ ላይ ሰሁር ላይ ተሰሐሩ ይል ነበር መጨረሻ ላይ 10 ደቂቃ ወይ ምናምን ሲቀረው በጉራግኛ እንበናሁ ይል ነበር ከ01 መስጂድ የሚወጣ አይረሳኝም እና ያው በጉራግኛ እንበናሁ ማለት እንዳትበሉ ማለት ነው ከፍተኛ 6 ሳይሆን በ01 በኩል ወደ ታች ስትወርድ አቡ ደርዳ ነው ማንም የሚባል መስጂድ አለ አቡ ሐላዊ ታውቀዋለህ ዛፍ ስር ያለው መስጂድ በደዊ ነው ማን ነው ስሙ ጠፍቶኝ ነው እና ገና ከመግባቴ ወላሂ አው አዲስ አበባ ላይ አንተ ሰምተው አታውቅም እኔ ሰማው ነበር በፊት በለሊት ለጊዜ መብላት መጠጣት ከባለቤት ጋር አብሮ መተኛት መገናኘት የተፈቀደ ተግባር ነው ሶስተኛ السواك اول النهار واخره ሲዋክ መፋቂያን መጠቀም በቀኑ ክፍለ ጊዜ የመጀመሪያውም ይሁን የመጨረሻውም ሰዓት ላይ ይቻላል ከዙሁርም በኋላ ቢሆን ይቻላል وهو مذهب جمهور الائمه واصحابهم አጠቃላይ ጀምሁሩ ላኢማ የተስማሙበት የነሱ ባልደረቦችም የሄዱበት መስመር ስለሆነ ምንም ችግር የለም ምክንያቱም በሐዲስ ሲዋክን አስመልክቶ የመጡት በጠቅላላ ጥቅላዊ ናቸው በጾም የሚባል ነገር የተገደበ ስለሌለ ስለዚህ በየትኛውም ሰዓት በጾምም ጊዜ ሆኖ ሲዋክን መጠቀም ይችላል ማለት ነው ምናልባት አንድ ሐዲስ ላይ ለጾመኛ ሰው ከእኩለ ቀን በኋላ ሲዋክን መጠቀም ይጠላል የሚለውን ያው ዑለማዎቹ ضعيف ነው ብለው ስለአጣጣሉት በአጠቃላይ የተፈቀደ ተግባር ነው ማለት ነው ሌላው አራተኛ السفر لحاجة አምስተኛ السفر لحاجة مباحة ለተፈቀደ ሐላል ለሆነ ነገር ሰፈር መውጣት ምንም ችግር የለም ማለት ነው አምስተኛ التداوي بأي دواء إذا كان لا يصل إلى جوفه መድኃኒቶችን መጠቀም ወደ ሆዱ የማይደርስ እስከሆነ ድረስ መርፌም ቢሆን መድኃኒት መንገድ ማለት ነው ሰፈር ማለት ነው ሰፈር መንገደኛ ማለት ነው ለምሳሌ አንዳንዶች የረመዳን ጾም ሲመጣ አላህ ይጠብቀን ጾሙን ላለመጾም ሙሳፊር ለመሰኘት ብለው ረመዳን ከመግባቱ በፊት አስቀድመው ሰፈር ይወጣሉ አሁን እነዚህ ሰዎች ሙሳፊር አይባሉም በሄዱበት ቦታም ጾሙ ይወጅብባቸዋል ለምን የተጓዙበት ሰፈር ሐላል ሳይሆን ሐራም ነው ረመዳንን ሸሽት ነው ስለዚህ አይበቃላቸውም ማለት ነው ስለዚህ ሙባህ ለሆነ ነገር ለንግድ ይሆናል ለዚያራ ለመሳሰሉ ነገሮች ሰፈር ቢወጣ ሰፈር ይፈቀድለታል ማለት ነው ሌላው ደግሞ መድኃኒቶችን መጠቀም ወደ ሆድ የማይደርስ ነገር ለምሳሌ መርፌ የምግብን ቦታ እስካልተካ ድረስ መርፌን መጠቀም ይቻላል ማለት ነው خير سنن الصوم እስቲ ደግሞ እሱ ጋር መጾም የሚፈልግ ሀገር ቤት እሱ ወጅቦበታል ማለት ሀገር ቤት የሚመጣው ጾምን ለመሸሽ ነው ወይስ ሰዓቱን ርዝመት ለመሸሽ ነው ከቤተሰብ ጋር ምን ማለት ነው አጠያየቅሽ ከቤተሰብ ጋር ረመዳንን ለመጾም ማለት ነው ይቻላል ታዲያ ይቻላል ከቤተሰብሽ ጋር ረመዳንን እኮ መጾም ትችያለሽ አይ ባለፈው አንድ ጥያቄ ተጠይቀው ስለነበር ነው አንዳንዶች በመኖርበት ሀገር ቀኑ 19 ሰዓት ይረዝማልና ወደ ሀገር ቤት መተን አጠር ያለ ሰዓት ስለሆነ ሀገር ቤት ብንጾምስ ይላሉ እንዳጋጣሚ ሼህ መሐመድ ሐሚድን ደውዬ በስልክ ጠይቄያቸው ነበር ምንም ችግር የለውም የሰዓት ልወጣው ጾምን ኦኬ ገብቶኛል
ማስቲካ ያልከው መስዑድ ትንሽ አንድ የከበደኝ ነገር አለ እዚህ ያስኩት ኪታብ ላይ ከሚጠሉ ተግባሮች ነው ያለው ከሚጠሉ ተግባሮች ግን ትንሽ ይከብዳል ሙሉ በሙሉ ጾምን ያጠፋል እንጂ እንዴት የሚጠላ ተግባር ውስጥ ይሆናል ምግብ አይደለም ወይ የሚለው ነው እና ጉዳዩ ትንሽ ስለከበደኝ ነው ማስቲካውን ለመዝለል የሞከርኩት እና እዚህ ቦታ ላይ ከሚጠሉ ተግባሮች ብሎ ነው ያመጣው ግን ማስቲካ ምግብ አይደለም ወይ ማስቲካ ሲታኘክ ወደ ውስጥ አይገባም ወይ እና ይሄን ትንሽ ዓሊሞችን መጠየቅ ያስፈልጋል እዚህ ኪታቡ ላይ ግን ያው ይጠላል ነው ያለው ጾምን ያፈርሳል ሳይሆን ያለው እና ዓሊሞችን አው ይቻላል ራስሽን ስቶስ ካልጣለሽ ድረስ ደም መስጠት ትችያለሽ እና የማስቲካውን ጉዳይ ዑለማ ጠይቁ ለዛ ነው የተውኩት ሱነኑ ሰውም በጾም ውስጥ የተወደዱ ተግባራቶች በጾም ውስጥ የተወደዱ ተግባራቶች ደግሞ ኢንሻአላህ እንመለከታቸዋለን አንደኛ አስሰሁር ሰሁርን መመገብ ጨረሻው የሌሊት ጊዜ ላይ ሰሁርን መመገብ የተወደደ ተግባር ነው ብዙ ሰው ሰሁር አይበላም አይደለ አገር ቤት እያላችሁ ተዝካላችሁ ራት በሚበላበት ሰዓት ጠቅለላችሁ ሰሁርን ትበሉና ከንቅልፌ ማንንም እንዲቀሰቅሰኝ አልፈልግም በቃ ሱብሂ ራሱ ይቀስቅሰኛ ዛኑ ማንንም ሰው ሰሁር እንዳይቀሰቅሰኝ አሪፍ እንቅልፍ ልተኛ አይደል ሰው ሰልሰቢላ ሚቱ ይያልሽ ነው እና ትልቅ ሱና ነው ያጣነው በረካም ነው ያጣነው ሰሁር ማለት እንግዲህ በሌሊቱ ሰዓት የሚበላ ማለት ነው የመጨረሻው ላይ ሱህር ይባላል በአማርኛ ቋንቋችን እንደተለመደው ሱሁር ነው የሚባለው አረብኛው ላይ ግን ሰሁር ነው የሚለው እና ሱሁር እንነሳለን ሱሁር እየተባለ ሲነገር አሰሙ ሙሐመድ ገባሽ እና ብዙዎቻችን እንደዚህ እናደርጋለን ነብያችን ሰለላሁ ዐለይሂ ወሰለም ተሰሐሩ ብለዋል ሰሁርን ተመገቡ فإن في السحور بركة ሰሁርን በመመገብ በረካ አለው ብለዋል አንዳንዶች ስበላው ያመኛል ብለዋል ለምን እንደሚያማችሁ እንጂ አላህ አፊያ ያድርጋችሁ ወይስ በዛ ሰዓት መብላት አይስማማኝም ነው አላህ ይሽፊኩም እና ሰሁርን መመገብ ራሱ አንደኛው ሱና ነው ሁለተኛ ተአኺሩ السحور الى اخر جزء من الليل ما لم يخشى طلوع الفجر ሱብሂ ይወጣብኛል ሱብሂ አዛን ይልብኛል ብሎ እስካልሰጋ ድረስ ሰሁርን ራሱ ወደ ሱብሂ ማስጠጋት ማዘግየትም ይወደዳል በአብዛኛው የተለመደው በአገራችን ሰሁር ስንት ሰዓት ነው ከ9 ሰዓት ከሩብ እስከ 9:45 ነው አይደለም ቤተሰቦቻችን ሲቀሰቅሱን በእነዚህ ሰዓት ነው 9 ሰዓት ላይ 9 ከሩብ 9 ተኩል እንቀሰቀስና ተነሱ ብሎ ይባላል ያ አይደለም ወደ 10 ተኩል ወደ 10:40 አካባቢ ማስጠጋቱ ነው ባጭሩ ሁላችሁም ባላችሁበት ሀገር ሱብሂ ሊወጣ ሱብሂ አዛን ሊላ አካባቢ አስጠግቶ መብላቱ ሌላው ሁለተኛው ሱና ነው ነብያችን ሰለላሁ ዐለይሂ ወሰለም لا تزال امتي بخير ما عجلوا الفطر واخروا السحور ብለዋል የኔ ኡመቶች ሰሁርን እስካዘገዩ ወደ ሱብሂ እስካስጠጉ ድረስ በኸይር ነገር ላይ ከመሆን አይወገዱም ማዘግየትን በደንብ ሰምታችኋል ኦኬ ሶስተኛው تعجيل الفطر اذا تحقق غروب الشمس የፀሐይ መግባት ከተረጋገጠ ኢፍጣርን ማቻኮል በራሱ ሱና ነው ማለት ነው ግን ኢፍጣርን ማቻኮል ሱና የሚሆነው የሳምቡሳ ነው እዚህ ሀገር የሚፈጠረው ቶሎ በልና አጣድፈው ይላሉ በቃ ዳመና ሲሆንባቸው ባክ ፀሐይ ገብቷል ሌላ መስጊድ አዛን የሰማን ይመስልናል እንደዚህ የሚቸኩል ሰው አለ መስጊድ ቁጭ ይሉና አንዳንዱ ደግሞ ገና ሙአዚኑ አላሁ አክበር ማለት ሲጀምር የሚለውን ቃል ሳይጨርስ የሚደረግ ስንት ዱዓ ይያለ اللهم لك صمت وبك افطرت እየተባለ ስንት ነገር ይያለ ቶሎ ብሎ የሚለውን ሲሰማ ይጎርሳታል በእጁ ያዘውን ቴምር ማለት ነው እንደዚህ አይነትም ነገር አለ አንዳንዶች ከዛ ተቃራኒ በመሆን መስጊድ መግሪብ ከሰገዱ በኋላ ሱናም ሰግደው ባዕዲያ ቀስ ብሎ ቤታቸው ሄደው ደግሞ የሚያፈጥሩም አሉ ይሄም አይደለም ሱናው የፀሐይ መግባት ከተረጋገጠ ረመዳን ምን እየጻፍክ ነው እና በዚህ ሰዓት
አፍወና ዲስተርብ አረጋችሁኝ እኮ ፀሐይ መግባቱ ከተረጋገጠ ኢፍጣርን ማቻኮሉ ይወደዳል ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም لا يزال الناس بخير ما عجلوا الفطر ብለዋል ሰዎች በመልካም ነገር ላይ ከመሆን አይወገዱም ኢፍጣርን እስካቻኮሉ ድረስ ብለዋል ስለዚህ ዘግይቶ ማፍጠሩ ሱና አይደለም ዘግይቶ ማፍጠሩ ሱና አይደለም ለአንዳንዱ ግን ማፍጠር ማለት በጣም መጥገብ የሚመስለው አለ መጥገብ የሚመስለውም አለ መስጊድ ቴምር ተሰጥቶት 3 ቴምር 4 ፍሬ በልቶ ውሃ ጠጥቶ እኮ ነው መግሪብ ሰግዶ ሲያበቃ ባዕዲያ ላይ ቶሎ ሮጦ ይወጣ አይደል ወይኔ ጓደኛው ሆነና ቆይ እንጂ ጀማል ጠብቀኝ አብረን እንሄዳለን ስለው እንዴ ቶሎ በለኔ እኮ አላፈጠርኩም ይላል እንዴ ቴምር የበላውና ውሃ የጠጣው እሱ አይደለም እንዴ አላፈጠርኩም ሊሄድበት ይላል ለካ ማፍጠር ማለት ሾርባውን በደንብ ጠጥቶ ግጥም እስኪል ድረስ ነው እንግዲህ ማፍጠር ሰውየው አፍጥሯል ጾሙን ፈቷል ታዲያ ጾመኛ ነኝ ማለት ይችላል እና ኢፍጣርን ማቻኮል ሌላው ሱና ነው አራተኛ كون الفطر على رطب أو تمر أو ماء كون الفطر إفطار مهونو سويو ጾሙን ሲፈታ የማፍጠሪያ ምግቡ መሆኑ على رطب አንደኛ የቴምር እሸት ከተገኘ በቴምር እሸት እሱ ካልተገኘ አው ተምሪን ወይም በተምር አው ማኢን ወይም በውሃ መጎንጨት መሆኑ ነብያችን ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደተናገረው ምን ብለዋል ካነ ረሱላህ ሰለላሁ ዐለይሂ ወሰለም ኢላል አነስ ነብዩ ሰለላሁ ዐለይሂ ወሰለም ነበሩ ይፍጢሩ ዐላ ሩጠባቲን ቀብለ አን ይصلي ከመስገዳቸው በፊት በተምር እሸት ነበር ጾማቸውን የሚፈቱት የሚያፈጥሩት فإن لم تكن رطبات فتمرات የቴምር እሸት ከሌለ ደግሞ በተምር ነበር ጾም የሚፈቱት فإن لم تكن تمرات حصى حصوات من ماء ተምር ከሌለ ደግሞ ከውሃ መጎንጨትን ይጎነጩ ነበር ተብሏል ስለዚህ በእነዚህ መልክ ማድረጉ ተወዳጅ ነው ለኛ ፕሊስ በሳምቡሳ አታፍጥሩ ስታፈጥሩ በሾርባ አትጀምሩ መጀመሪያ ጾማችን ስትጀምሩ ስታፈጥሩ ከተገኘ የቴምር እሸት ካልተገኘ በተምር እሱም ከሌለ ውሃ በመጎንጨት ጾም መፈታት አለበት ይሄ ነው ከዛ በኋላ እንዳላችሁት ሾርባም ይሁን ወይም እስምሽ እንደጻፈው ክትፎ እንደግለሰቡ ፍላጎት ማለት ነው አምስተኛ አድዱአኡ አثناء الصيام በጾም መሃል ዱዓ ማድረግ የተወደደው ተግባር በጾም መሃል ዱዓ ማድረግ ወላ ሲየማ عند الافطار በተለይ ሊያፈጥር ሲቃረብ አፍጥር ወቅት ላይ ማለት ነው አዛን ሊላ አካባቢ ዱዓ ማድረጉ በጣም የተወደደ ነው ነብያችን ሰለላሁ ዐለይሂ ወሰለም ثلاث دعوات مستجابات ብለዋል 3 ጥሪዎች 3 ልመናዎች አላህ ዘንድ ተቀባይነት አላቸው አላህ እሺ ይላል ብለዋል ከዛ ውስጥ አንደኛው ዳዕወቱ الصائم ብለዋል የጾመኛ ሰው ዱዓ ስላሉ ማለት ነው አብዱላህ ኢብኑ ዐመር ዐለይሂ ወሰለም እንዲህ ብለዋል ይላል ኢነ للصائم عند فطره ጾመኛ የሆነ ሰው በሚያፈጥርበት ሰዓት ለዳዕወቱ ማ ትረዱ ፈጽሞ የማትመለስ ዳዕዋ አለችው ብለዋል ስለዚህ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ሲናገር ምን ዱዓ ሲያደርግ ምን ይል ነበር በአፍጥር ሰዓት ሲያፈጥር اللهم إني أسألك برحمتك التي وسعت كل شيء أن تغفر لي النبر نعم اللهم إني أسألك جيتا أملاك الله إني طيقهالو لمنهالو برحمتك التي وسعت كل شيء ሁሉንም ነገር በሰፋቸው እዝነት ጠይቀሃለው أن تغفر لي ኃጢያቶቼን ሁሉ ይቅር እንድትለኝ እንድትምረኝ ይል ነበር እና ይሄ ምንን ያሳየናል የተወደዱ የሱና ተግባራቶችን ያሳየናል ማለት ነው ኢንሻአላህ